ሰላም እንዴት ናችሁ? የዩቲዩበር የዩቲዩብ ቻናል ተከታታዮች ዛሬ ኮምፒውተር ምንድነው የሚለውን እናያለን። በዚህ ምዕራፍ ላይ ወይም በዚህ ፓርት 1 ላይ ስለ ኮምፒውተር ምንነት በቀላሉ የምትረዱበትን ትምህርት ነው ወይም ኮርስ ነው ይዤላችሁ የመጣሁት። በምስሉ ላይ እንደምትመለከቱት በኮምፒውተርና በቀኝ በኩል ደግሞ እዚህ ጋር እንደምታዩት ምግቦች አሉ። እነዚህ ሁለት ነገሮች ምን አገናኛቸው የሚሉን በቪዲዮ መጨረሻ ላይ ታውታላችሁ። ስለዚህ የመጀመሪያውን ስለ ኮምፒውተር ምንድነው የሚለውን ኮምፒውተር ማለት ኢንፑትን የሚቀበል የተቀበለውን ኢንፑት ደግሞ የሚያቀናብር ወይም ፕሮሰስ የሚያደርግ ፕሮሰስ ያደረገውን ኢንፑት ወይም ዳታ የሚያከማች ወይም ስቶር የሚያደርግ ከፈለግንም ደግሞ አውትፑቱን ወይም ውጤቱን ዲስፕሌይ የሚያደርግልን ኤሌክትሮኒክስ መሳሪያ ነው ኮምፒውተር የምንለው። ኢንፑት ይቀበላል። ኢንፑት የተቀበለውን ፕሮሰስ ያደርጋል። ፕሮሰስ ያደረገውን ደግሞ ስቶር ወይንም ደግሞ በአውትፑት መልክ ይሰጠና ወይም ዲስፕሌይ ያደርግልናል ማለት ነው። አውትፑት ከኮምፒውተራችን አውትፑት የምንፈልገውን አውትፑት ይሰጠናል ማለት ነው። በቀላል አነጋገር አንድ ኮምፒውተር ነው ልንለው የምንችለው አንደኛ መረጃ ማስገባት የሚችል ከሆነ፣ ሁለተኛ የገባውን መረጃ ማቀነባበር ወይም ፕሮሰስ ማድረግ የሚችል፣ ፕሮሰስ ያደረገውን ደግሞ በምንፈልገው መልኩ አውትፑት የሚሰጠን ከሆነ እሱ ኮምፒውተር ይባላል። በዚህ ምስል ላይ እንደምታዩት ኪቦርድ አለ፣ ማውዝ አለ፣ ሞኒተር አለ፣ እዚህ ጋር HDMI እና VGA አለ፣ እዚህ ደግሞ ሲስተም ዩኒት አለ። አብዛኞቻችን እዚህ ጋር ኮምፒውተር የምንለው ከዚህ ውስጥ ማንኛውን ነው ብለን ብንጠየቅ እዚህ ጋር ከተቀመጡት ውስጥ ኮምፒውተር የትኛው ነው ተብሎ ቢጠየቅ የተለያየ መልስ እንደምንሰጥ እርግጥ ነው። የመጀመሪያው አብዛኞቻችን ኮምፒውተር የሚባለው ይሄን ሞኒተሩን ኮምፒውተር ነው ብለን ልንጠራ እንችላለን። ግማሾቻችን ደግሞ ሲስተም ዩኒቱን ይሄ ኮምፒውተር ነው ብለን ልንጠራ እንችላለን። ነገር ግን ከዴፊኒሽናችን ካየነው ዴፊኒሽን ተነስተን ኮምፒውተር ማለት ምን ማለት ነው የሚለውን ካየን ተነስተን በቂ ማብራሪያና በቂ እውቀት የሚያስጨብጣችሁ ይሆናል። በመጀመሪያ ኮምፒውተር መረጃን ኢንፑትን የሚቀበል ነው ብለናል። ያ ማለት ኢንፑት ዲቫይስን የሚጠቀም ነው ማለት ነው። ለምሳሌ ማውዝና ኪቦርድን ተጠቅማችሁ ኢንፑት ለኮምፒውተራችሁ ለሲስተም ዩኒታችሁ ትሰጣላችሁ። ማለትም ይሄ ኮምፒውተር ይሄ ኪቦርድና ይሄ ማውዝ ከሲስተም ዩኒቲ ላይ ነው ኮኔክት የሚሆነው። እነዚህ ኢንፑት ሲሰጡ ወደ ሲስተም ዩኒቲ ይገባል ማለት ነው። እዚህ ሲስተም ዩኒቲ ውስጥ ደግሞ የገባውን ኢንፑት ፕሮሰስ የሚያደርግልን CPU አለ ማለት ነው እዚህ ውስጥ። ስለዚህ እዚህ ፕሮሰስ ይሆናል። ከፈለግንም ደግሞ ስቶሬጅ ዲቫይስ አለ እዚህ ውስጥ፣ ሃርድ ድራይቭ አለን። እንደ ኮምፒውተራችን እንደሚጠቀመው ስቶሬጅ ዲቫይስ ይወሰናል። የተለያዩ ስቶሬጅ ዲቫይስ ስላሉ ማለት ነው። ግን ስቶሬጅ ዲቫይስ እዚህ ውስጥ አለ ማለት ነው። ስለዚህ ሌላው ደግሞ አውትፑት ዲስፕሌይ ያደርጋል ብለናል። አውትፑት ዲስፕሌይ የሚያደርገው ደግሞ ይሄ ሞኒተር ነው እዚህ እንደምናየው ማለት ነው። ስለዚህ ኮምፒውተር ልንለው የምንችለው ሞኒተሩንም አይደለም፣ ሲስተም ዩኒትንም አይደለም፣ ወይም ሌሎችንም አይደለም። የእነዚህ ኢንተርኮኔክትድ መሆን ምን ይባላል? ኮምፒውተር ይባላል ማለት ነው። ስለዚህ አብዛኞቻችን ኮምፒውተር የት ነው ብለን ስንጠይቅ የነዚህ ኢንተርኮኔክትድ የሆኑ እነዚህ ኢንተርኮኔክትድ ከሆኑ ኮምፒውተር እንለዋለን ማለት ነው። በመቀጠል በምስሉ ላይ እንደምታዩት እዚህ ኢንተርኮኔክትድ የሆነ ኮምፒውተር ልንለው የምንችል ዲቫይስ አለ። እዚህ ደግሞ በግራ በኩል ኪችን ሩም ብዬ አስቀምጫለሁ። ሁለቱን አሁን ምን አገናኘው ነው። ስለዚህ እናንተ ለማታውቁት ኮምፒውተር ዴፊኒሽኑ ወይም ደግሞ የኮምፒውተር ምንነት አናቅም ብላችሁ ለምታስቡ ሰዎች ነው ይሄንን በቀላሉ እንድትረዱት ያቀረብኩት። እንደምታዩት ይሄ ኪችን ሩም እና ኮምፒውተርን ተመሳሳይ አድርጋችሁ ውሰዱ። ለምሳሌ ኪችን ሩም የሆነች ጠባብ ክላስ አስቡና እዛ ውስጥ ደግሞ ምግብ ለማዘጋጀት ለምግብነት የሚውሉ ወይም ግብአት የሚሆኑ ማቴሪያሎችን አስቡ። ከዛ ውስጥ ምግብ የሚያዘጋጅልን አንድ ሼፍ አስቡ። ለምሳሌ እዚህ ጋር ኢንፑት ልንላቸው የምንችለው
እዚህ ስጋ አለ፣ ሽንኩርት አለ፣ ዘይት አለ። አውቶፑት ምን ለማግኘት ነው? አሁን ስጋ ወጥ የሚለውን አሁን አውቶፑት ለማግኘት ምን ኢንፑት እንጠቀማለን? እዚህ ጋር ስጋ፣ ሽንኩርትና ዘይት እንጠቀማለን። በኮምፒውተር ደግሞ ኮምፒውተር ላይ ደግሞ ምን አለ? ኢንፑት የምናስገባበት ምን አለ? ኪቦርድ አለ፣ ማውዝ አለ። ስለዚህ እነዚህ ለክ ኢንፑት ብላችሁ አሰቧቸው። የኮምፒውተር ኢንፑት ማስገቢያዎችን ኢንፑት ዲቫይሶችን ለኮምፒውተር ኢንፑት እንደምንሰጥ ሁሉ ምግብም ደግሞ ለማዘጋጀት ኢንፑት እንሰጣለን ማለት ነው። እነዚህን እንደ ኢንፑት አስቧቸው። ሁለተኛ እዚህ ጋር የተሰጡትን ደግሞ ኢንፑቶች ስጋውን ስጋ ወጥ ሊያደርግልን የሚችል ምን አለ? ሸፍ አለ። ሶ ከኮምፒውተርም ላይ የተሰጠውን ኢንፑት እዚህ ጋር የተሰጠውን ኢንፑት ኮምፒውተር ላይ ለምሳሌ ኢንፑት ዲቫይስ የምንላቸው እነዚህ ናቸው። ኢንፑትዎች ደግሞ ለምግብ ከሆነ ደግሞ እነዚህ አሉ። በቃ ይህንን አንደርስታንድ ማድረግ ነው። ሶ እዚህ ጋር ኢንፑት የተቀበልናቸውን ነገሮች የሚያዘጋጅልን ምን አለ ማለት ነው? ሼፍ አለ። እዚህም ደግሞ ከኮምፒውተር የተቀበልናቸውን ኢንፑት የሚያዘጋጅልን ከዚህ ሲስተም ዩኒት ውስጥ ምን አለ? ሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት ፕሮሰስ የሚያደርግልን ማለት ነው አለ። ሶ ሼፉ ምን ያደርጋል? ምግብን አሁን እያዘጋጀ ነው ማለት ነው። ኮምፒውተርም ላይ ደግሞ የምንሰጠውን ኢንፑት ለምሳሌ የሆነ ጽሁፍ ስማችሁን ብጽፉ በኪቦርድ እያንዳንዷ ፊደል ገብታ ኮምፒውተር ላንጉጅ ተጠቅሞ ወደ ኮምፒውተራችን ይገባል። ያንን ባንድ አድርጎ የምንፈልገውን ስም እንዲወጣ የሚያደርግልን ፕሮሰስ የሚያደርግልን ሲፒዩ አለ ማለት ነው። ስለዚህ ሲፒዩንና ሼፉን ተመሳሳይ አድርጋችሁ መውሰድ ትችላላችሁ። ሲፒዩ ማለት ልክ ሼፍ እንደማለት ነው ማለት ነው። በዛ አረደድ ይህንን ያዘጋጀነው ምግብ ከተዘጋጀ በኋላ ከፈለግን ምን ማድረግ እንችላለን? ፍሪጃችን ውስጥ ማስገባት እንችላለን፣ ስቶር ማድረግ እንችላለን ማለት ነው። እዚህም ኮምፒውተር ላይ ያዘጋጀነውን ኢንፑቶች ፕሮሰስ የተደረገውን ነገር አንደኛ ማስቀመጥ እንችላለን ማለት ነው። ማስቀመጥ እንችላለን። እዚህም ያዘጋጀነው ምግብ ምን ማድረግ እንችላለን? ማስቀመጥ። ስለዚህ ስቶሬጅ ዲቫይስ የሚለውን እና ሃርድ ዲስክን እና ሃርድ ድራይቭን ኤስኤስዲን ጨምራችሁ አሁን ስቶሬጅ ዲቫይሱን ልክ እንደ ፍሪጅ አድርጋችሁ መውሰድ ትችላላችሁ ማለት ነው። በኮምፒውተር ውስጥ ልክ እንደ ፍሪጅ ስቶር የሚያደርግ ዲቫይስ እንዳለ ማወቅ አለባችሁ ማለት ነው። ፕሮሰስ የሚያደርግልን ምን አለ? ልክ እንደ ሼፉ አሁን ፕሮሰስ ይሰራልናል። ስጋውን ይከትፋል፣ ሽንኩርት ይከትፋል፣ ዘይቱ ጋር ያቆላላል። እዚህም ደግሞ ሲፒዩ የሚባለው ልክ እንደ ሼፉ ፕሮሰስ ያደርጋል ማለት ነው። ሶ ፕሮሰስ የተደረገውን ነገር ስቶር የምናደርግበት ስቶሬጅ ዲቫይስ አለ። ልክ ምግቡን ካዘጋጀን በኋላ ፍሪጅ ውስጥ እንደምናስቀምጠው ሁሉ ኮምፒውተራችንም ላይ ያዘጋጀነውን ነገር ስቶር የምናደርግበት ዲቫይስ አለ ማለት ነው። መጨረሻ ላይ አውትፑት ነው። ይሄ ከተሰራ በኋላ ከፈለግን ስቶር ማድረግ እንችላለን። ካልፈለግን ደግሞ የሰራነውን ምግብ እንደ አውትፑት ምን ማድረግ እንችላለን? ማውጣት፣ ማሳየት፣ መብላት እንችላለን ማለት ነው። እዚህም ደግሞ ፕሮሰስ የተደረገውን ነገር አንድ ጽሁፍ ከሆነ ያንን ጽሁፍ የምንፈልገውን ጽሁፍ ካስገባንለት በኋላ እኛ በምንፈልገው መልኩ አድርጎ ምን ማድረግ ይችላልናል ማለት ነው። ይሄ ሞኒተር አሁን ዲስፕሌይ ያሳየናል ማለት ዲስፕሌይ ያደርግልናል ማለት ነው። ስለዚህ ኮምፒውተርን በዚህ መንገድ አንደርስታንድ ማድረግ ትችላላችሁ። የመጀመሪያው ኢንፑት ዲቫይሶች አሉ። በእነዚህ ኢንፑት ዲቫይሶች ተጠቅመን ምን መስጠት እንችላለን? ኢንፑት። እዚህም ደግሞ አሁን ምግብ ለማዘጋጀት ምን እንጠቀማለን? ኢንፑት። እዚህ ጋር ፕሮሰስ የሚያደርግ ሲፒዩ አለን፣ ወይም ስቶር የሚያደርግ ደግሞ ሃርድ ድራይቭ አለን። እዚህም ፕሮሰስ የሚያደርግ ሼፍ አለን፣ ስቶር የሚያደርግ ምን አለን? ስቶሬጅ ዲቫይስ ወይም ፍሪጅ አለን። ቀላል ነው። በዚህ መንገድ መረዳት ትችላላችሁ ማለት ነው። ባጭሩ ኮምፒውተር ማለት በቀላሉ ይህንን ነው የሚሰራው። በቀጣይ ቪዲዮ የኮምፒውተር ዋና ዋና ክፍሎችን እንዲሁ በቀላሉ በምትረዱበት መንገድ ከህይወታችን አጣምረን እናቀርባለን። ስለዚህ ቪዲዮው እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።